እኔ እርግጠኛው የምነግር እንኳን ለባህር ዳር ከንቲባ ለአዲስ አበባ ከንቲባ ነገ መጥቻውን አዲስ ምርጫ ሊመጣ ነዋል ብወዳደር በአንደኛ ደረጃ ማሸንፈው ይሄን ታውቃለህ። አዲስ አበባን በ30 ደቂቃ ነው ኮንትሮል ማድረግ። yes 100% እንኳን እሱ ለጠቅላይ ሚኒስትርነት ራን ባረግን ያው እንደ አሜሪካን ሀገር ሰላሙ ነው ህዝቡ ገዳይ ባይኖር ማለት ነው። እኔን የሚያጠፋይ ሰዎች ተዘጋጅተው ባይቀመጡ እዚያ ብገባኔ አብይን ራሱን ብገጥም አብይን እንዲያሸንፍ አይችልም። ኔቨር ኤቨር። በእውቀትም በልጠዋለሁ፣ በትምህርት ደረጃም በልጠዋለሁ፣ ፖለቲካ ልምድ በልጠዋለሁ፣ በኢትዮጵያዊነት በልጠዋለሁ። እሱ እኮ ኢትዮጵያ ኢትዮጵያ ብሎ ኦሮሞ ቂጧን ብቻ የሚያለማን ሌባ ነው። እኔ ግን ኦሮሞም እንዲለማን እያያቸው አይ ዶንት ኬር። ኦሮሞ ለማ ማለት አማራ ለማ ነው፣ አያገባኝም። እኔ አማራ ለምን አልለማም ነው የምጠይቀው። ጉራጌ ለምን አልለማም ነው። ለምን ነው ወላይታዎች የጥንት ህዝቦች የማይለሙት ነው? እኔ ጥያቄ እኩል ልማት ይደረግ ነው። እኔ ጠቅላይ ሚኒስትር ሁሉን ነው የማለመው። ሁሉም ከተማ እንደ አዲስ አበባ ነው የማደርገው በቢሊዮን ዶላር መድቤ አይ ዶንት ኬር። እንደውም ቤተ መንግስቴን ሁሉም ከተማ ላይ ነው የማደርገው። ለመጀመሪያ ጊዜ አነስ ያሉ ቤተ መንግስቶች በየከተማው አደረጋ። መቀሌ ያለኝ የንጉሱ ቤት ተብሎ ማለት ጠቅላይ ሚኒስትሩ መቀመጫ ይኖረዋል። ጎጃም ላይ ይኖረኛል፣ አዲስ አበባ ላይ ይኖረኛል። በሄድኩበት አገር ላይ ለስብሰባ ለምን ልመራ ሲሄድ የራሴ መቀመጫ አለ። ሼፍ እዚህ ያስቀምጣል። ከየት ነው ዲነኝ? ከየት ነው? ከአዲስ ዘመን። አም ሶሪ ማይ ብራዘር። ዲ ማለት ምን ማለት ነው? ደሳለኝ ማለት ነው። አይ በል ዘመን ይጥፋና ናውረድ። ደሳለኝ ብለህ መጻፍ አቅቶ ነው ዲነኝ? የምን አባት ዲነኝ? በቃ አንዳንድ የአማራ ወጣት በቃ የሆነ ነገር የሆነ የኒውክሌር ማብለያ የፈጠረ ይመስሏል። ዲነኝ ድዳ